አቻውኗ ትንሽ ያስጨንቃል ምናልባት የመጨረሻ ደቂቃ ጥረት ማድረግ ከቻሉ ጋርዲዮላ ምራቁን ተፋ አለቀ። አዎ የዳኛው ፊሽካ ብቻ ይጠበቃል። በረጅም ኳስ ተመታ። በእግር ኳስ አለቀ የሚባል ነገር ላይኖር ይችላል። ኳስ ተገጨ። አሁን ኳሱን ትሩፈርት በረጅም አሁን ተመለሰ። እንደገና የመጨረሻ የማጥቃት እንቅስቃሴ ጥፋት ተሰርቷል። ቅጣት ምት ቢጫ ካርድ ተሰጥቷል። ይችን ኳስ ብቻ መከላከል ይጠበቅባቸዋል። በርማውዞች አርሰናል ሻምፒዮን ለማድረግ ሲሲቲ አስፍቶ አርዳቸውን የመጨረሻ ደቂቃ ድል ትሩፈርት ቢጫ ካርድ ተመልክቷል። 10 ሰከንድ በረጅም ኳስ ተመታ። የተመታው ኳስ ተገጨ በግንባር። አዎ በረጅም አወጣ። ሄዱበት እየተጋደሉ ነው። ሄደባቸው አስረናይ ኳስ ሳቪኒዮ የዳኛው ፊሽካው የሚጠበቅበት ሰዓት ላይ ሳቪኒዮ ሞቱበት። የዳኛው ፊሽካው ይጠበቃል። ረጅም ኳስ በካውንተር አሁን ኳሱን ጀስቲን ክላይቨርት ኳሱን በቀመሰው አቅጣጫ ዳኛው ፊሽካ ይነፋል። አንቶኒ ታይለር ፊሽካ እንዲነፉ ይጠበቃል። ደጋፊ እየጮኸ ነው። አለቀ። አርሰናል ሻምፒዮን አርሰናል አጨብጫቢ ነኝ ለ19ኙ ክለቦች የተጋበዘ የአርሰናል ደጋፊዎች አርሰናል ሻምፒዮን አርሰናል ሻምፒዮን አንበሳ የታለ? ሁለተኛው አንበሳ የታለ? አርሰናል ደጋፊዎች ይላክ። አርሰናል ሻምፒዮን ምስሉን ዴቭ መልሰው ወደ ምስሉ መልሰው ወደኛ ሻምፒዮን አርሰናል ሻምፒዮን የ2025/26 ሻምፒዮን መሆኑን አረጋግጧል። አርሰናሎች 22 ዓመት የቆየ 22 ዓመት የዘገየ 22 ዓመት የተራበው አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋገጠ። እንኳን ደስ አላችሁ የመድፉ ደጋፊዎች፣ የአርሰናል ቤተሰቦች እንኳን ደስ አላችሁ። አርሰናል ሻምፒዮን 2025/26 አያሆ ማታ ነው ድሌ ማታ ነው ድሌ